አዝዳቂዎቹን እኛ ህጎች አሁን ሲገባ አጥባቂዎቹን ማን ነው የሚሉ የመጀመሪያው አዋጁን ነው የሚያወጣላቸው እና ታጣቂዎች ቆናቸው ገና ለልጅቱ ቢጸልቀው 30 40 ሚሊዮን አዋጅ በፕሮግራም ከተነገራቸው አዋጁን ነው የሚያወጣላቸው እኔም ይሄ ለምን ጥያቄ ነው ግልጽ ነው በመሰረቱ አዋጆቹን ቢሆን የሚያዘጋጁት የሚኒስቴር መስሪያ ቤቶች ኤክስፐርቶች ተሳትፈውበት አጥንተውት ያም የሚሆነው አይዲያውን ቪዥኑን ነው የሚያቀርቡት መሆን የነበረበት ብዙ ኤክስፐርቶች የተሰባሰቡበት በሚኒስቴሩ መስሪያ ቤት የክልሎቹ ሁኔታ የሥራ ሁኔታ ተጠንቶ ነው የውጭ ሀገርም ልምድም ተቀስሞበት ነው አዋጅ እንትን የሚደረገው እና ሳይድ ኢፌክቱ ኦፖርቹኒቲ ሁሉ ተጠንቶ ነው መውጣት ያለበት እዚህ ግን እንደዚህ አይደለም ይሄ ምናልባት ወይም ጠቅላይ ሚኒስትሩ ማታ ወይም ተበሳጭቶ ወይም ተደስቶ የሚጽፈው ነገር ነው እንጂ ወይም ሂንት አሰጥቶ ለሆነ ሰው የሚያጽፈው ነገር ነው እንጂ ወይም አስመላሽ ህግ ክፍሉ እዛው ጽፎ የሚያመጣ ነገር ነው እንጂ አንድ ኤክስፐርቶች ተሳትፈውበት ሚኒስትሮችና ካቢኔዎች ተነጋግረውበት የሚል እምነት የለም ይሄ ነው ምክንያቱም ብዙዎቹ ነገሮች በተለይ ኦሮሚያን በሚመለከት ክልሎችን በሚመለከት የሚወጡ አዋጆች የሚያሳዝኑ ናቸው ስለማይደን ሚኒስትር ባለፈው አመት በሱማምድ ድረስ የቀረበው አለ ወርቅ ካዶላ አውጥቶ ሳያስበዘግብ ሳያስቀርጥ መሸጥ ይችላል ይላል ለወርቅ ማውጫ የሚያመጣው መሳሪያዎች ያለ ቀረጥ ማስገባት ይችላል ማንኛውንም ማይዲን ማለት ነው የሚያስገባውን እሺ ያስገባ ያለ ቀረጥ ያመረተውን ያለ ቀረጥ ካስገባ የህዝቡ ተጠቃሚነት ምን ይጋ ነው ካዶላ እስከዛሬ ሳንወለድም ተወልደንም አሁንም ወርቅ ቆፈራል ከዛ ህዝቡ ምን ጥቅም አገኘ ትምህርት ቤት የለውም ጤና ጣቢያ የለውም መንገድ የለውም ውሃ የለውም ምንም የለውም ሌላ ቀርቶ ኢኮሎጂ በአካባቢ ዛፎቹ ተመንጥሮበታል አካባቢው እንትን ብሏል እና ይሄ አይነትን ሲያወጣ ማለት ነው የአካባቢው ሰው ማሳተፍ የለበትም ስለማይዲን የማይዲን ስፔሻሊስቶች የህዝቡ ጥቅም ምንድነው ብሎ ይሄንን ተጠንቷል ሲያስገባም ሲያስወጣም አይቀረጥም አይጠየቅም ወርቅም ማስወጣ መጫን ይችላል ማለት ነው ምክንያቱም ለሰውዬው ነው የወጣው ለሰው አዋጅ ነው የወጣው ለሰው ነው ቅድም ተናግሬያለሁ ጥፋትም ሲሆን ዶክተር ነጋሶን ለመቅጣት አዋጅ ወጣበት አይደለም እንዴ አንድም ሰውዬ አንድ ነጋዴ ለመጥቀም አዋጅ ይወጣል ስለዚህ ምንድነው ሰዎቹ ያሉት የፓርላማ ባለ ይሄ አዋጅ እኮ ለወጣው ለግሌ ነው እግሌ ወርቁንም አይዲኖቹም እንዲያወጣ ነው ተብሎ ተደመደመ ስለዚህ ይሄ ኤክስፐርት አይደለም ሰውዬው ባለ ተጠቃሚው ሰውዬው ራሱ ጽፎ የሚያቀርብ ጠቅላይ ሚኒስትሩ ጋር ተነጋግሮ የሚያቀርብ እንጂ ሚኒስትሮቹ ወይም ኤክስፐርቶቹ ተማምነውበት የሚያወጡ አይደለም ማይዲንን የመሰለ ነገር የክልል መንግስታት ያልተነጋገሩበት ሚኒስትሮቹ በኤክስፐርቶቹ ያላስጠና ነገር እንደ የፓርላማ አባላቶቹ በስፋት ዲስከስ ያላደረጉበት ነገር ነው ማይዲን እኮ ተተክነት የለውም ዛፍ አይደለም ዛሬ አንዱን ቆርጦ ለነገ ሌላ ተክል ወርቅ ከተቆፈረ አለቀ እንግሊዞች እንኳን ማይዲናቸውን ይጠብቃሉ በእንደታችን ለልማት ለምን ዋለ አይደለም ለልማት ተጠቃሚ ሆነዋል ነው ኤግዛምፕልን አዶላን ያነሳው ይሄ ዘንድሮ እንዳውም ካልከሏል መንገድ ዘግቶ ወርቁ እንዳይወጣ ምን እንዳይደረግ የጉጂ ህዝብ ሰላቸው ጉጂ የሚባለው እንደ ሰውም ተቆጥሯል ኢትዮጵያ አታውቁ አካባቢውን ቦታው ራሱ ወርቁም ብቻ ነው የሚታወቀው ከጉጂ ውስጥ የተማረ ስንት ነው ብትጠይቅ እኔ ቁጥሩን እነግራለሁ አንድ ሰው ተንገዳግዶ እንደምን ኮሚሽነር ሆነዋል ከጉጂ ጉጂ ግን ህይወቱን ሙሉ ይሄን ወርቅ ያመረተ ያፈሰ ለኢትዮጵያ የሚሰጠው እሱ ከዛ ነው እና እንደዚህ አይነት አዋጅን ኤግዛምፕል ያነሳውት ለዚህ ነው ምናልባት አሁን እሱ ላይ ትንሽ በኢኮኖሚ አኳያ ብቻ ነው የምንመለከተው በአገር ደህንነት አካባቢ ብዙ ችግር ሊፈጠር ይችላል አንድ ሰው ደስ ሲለው ሲያዝን ሲከፋው ሲመረከለ የሚያወጣ ከሆነ
ነገር ለማለት ተነስቶ ጦርነታዊ ያለው ግሌት ነው ማለት ነው ፓርላማ በዚህ ጉዳይ ላይ የለም አሁን ማለት ሁላችንም ማለት ነው ተባባለ አብሶሉትሊ እኛ ፓርላማ ውስጥ አቶ ብቻም ሆነ ሌሎች ጥያቄ ሲያቀርቡ ነበር እድል ያገኙት እኛ ስለ ሀገራችን ማወቅ አለብን እንዴ ልጆቻችን ሶማሌ ገብተዋልና በማን ትእዛዝ ነው እንዴ ምን ተፈጥሮ ነው የገባው ኢትዮጵያ ለምንድን ነው ይሄንን እሳት ጨዋታ ውስጥ የምትገባው ምን አለ ዲስታንሱን ብንጠብቅ ምን አለ ብታማክሩን እንዴ ማን ጋር ነው የሚያማክረው ሰውዬው ዲሞክራሲ አያውቅም ስለ ፓርላማ ማያውቅም ቅድም ተጠቅሻለሁ ፓርላማ አባላቶች እዛ የተቀመጥነው መለስ ዜናዊ ሲንድ እንዲያገኝና የውጭ ሀገር እርዳታ እንዲያገኝ በቴሌቪዥን አሳይተውን ልቀበል ነው እንጂ ይሄ አይደለም አዋጁንም የሚጽፈው የሚያጸድቀው በዛ ነውና ደህንነት ብቻ ቀርቶ በማንም ሀገር ላይ ወረራ እንዲያካሄድ አማክሮን አይደለም ስለዚህ ፓርላማው የሚያውቀው ነገር የለም ይሄ ነው አሁን አንድ ጥያቄ አነሳላችሁ መጀመሪያ ከተጠይቃለሁ ጥያቄ ከማንሳቴ በፊት እንደው ፓርላማ ውስጥ ያሉት የፓርላማ አባላቶች በዛው በኢትዮጵያ ቋንቋ ግማሹ ስኳር የላሰው ይባላል ወጭንሱ ደግሞ ሰው አካባቢ የተጓዘ ነው ይሄን ተቋሞች ውስጥ ለምሳሌ በዛ አይነት አካባቢ ወያኔ ተከበበታል ይባላል ይሄን ልጅ ነው የሚያስቀምጡት ነው ሰው በመሰረቱ ፓርላማ ብቻ አይደለም እኮ ኢትዮጵያ ውስጥ የፈለከውን ስኳር ላስ የፈለከውን ጉቦ በላ የፈለከውን በገንዘብ ተገዝተዋል ሚኒስቴሮቹን በሙሉ የተገዙ ፓርላማውን እየገዙ ነው አዋጅም የሚያጸድቁት ውጭም የሚልኩት ገዝተውት ነው ስለዚህ ይሄ ብቻ አይደለም እና እነሱ አጃቢዎቻቸውን ሁሉ ገንዘብ ይሰጣሉ ገንዘብ ችግር የለም በመረቱ ኢህአዲግ ገንዘብ ሰርቷል ኢህአዲግ ያለበት ሁሉ ገንዘብ ያለበት ሁሉ ኢህአዲግ አለ ኢህአዲግ ገንዘብ ስላለው ሰው ሁሉ በገንዘብ ነው የሚገዛው እና ኢህአዲግን አትንካው እንጂ ደግሞ የፈለከውን ብላ እንዳውም እንድትበላ ይገፋፋል ጉቦ ምክንያቱም ማያዣ ነው እሷን ይዞ ነው የሚነዳ በሪሞት ኮንትሮል ጉቦ የበላው ሚኒስቴር ምንም መናገር አይችልም ካሁን በኋላ አፈ ጉባኤ ምንም ሌላም ኮራፕሽን ውስጥ የገባ ሰው መናገር ስለማይችል አመቺ ነው ለኢህአዲግ የፓርላማ አባላትን በዛ ውስጥ ሊያስገባ ይፈልጋል በዚህ አመት ውስጥ እኮ የሎቢ አይነት ሎቢ ይሉታል እነሱ ሎቢ ማለት በኢህአዲግ ቋንቋ ነው ይሄ ማለት የፓርላማውን አባላትን እንትን የሚያደርጉበት ነው ወደ ራሳቸው የሚያቀላቅሉበት ነው ደጋፊያቸው ስኳር የሚያስልሱበት ነው እነዚህ ምንም የማያውቁ አንዳንዶቹ ደግሞ ስኳር ይልሳሉ ኢህአዲግ የሰጠውን ስኳር እንደዚህ ነክሮ የሚልስ ነው በተለይ ኦሮሞዎች ሌላውም ቅርጅት ይሄንን ማወቅ አለበት የገዛ ስኳሩን የገዛ ሀብቱን በጣቱ ነክቶ ከሚል ኢህአዲግን አስወግዶ ይሄ የኔ ነው ብሎ መጠቀም ይችላል ነበር ይሄንን እንኳን የማያውቃሉ የአቅም ማነስም አለ ኦዳምነት አላገር ደንታ የሌላቸው ለታሪክ ደንታ የሌላቸው ለልጆቹ እንኳን ለቀሪ ለባለቤቱ ለልጆቹ ደንታ የሌላቸው ሰዎች አሉ እና ወዳቸው ከሞላ ለዛ ነው ኢህአዲግ ደግሞ ይሄን ብቻ አይደለም የውጭ ሀገር ዲፕሎማቶችንና መንግስታትን በጉቦ የሚገዛ ሰው ነው ጉቦ በሰው የሚበላ ሰው በጉቦ ይገዛል ይሄ ኮራፕት ገቨርንመንት ነው ምንለው ለዚህ ነው እና እኔ ጉቦ እስካልበላው ድረስ ጉቦ አይሰጥም ለራሴ ማደርገው ለሌላ ሰው አላደርግም ይሄ ነው ስለዚህ በጎረቤቶች አገሮች ላይ ይሄ መንግስት የሚሰራው ለራሱም ገንዘብ የሚያገኘው በዛ አይነት እኔ ጸረ ቴሮሪስት ቡድን ያለ ነው ኩበት ቴሮሪስት አዋጅ ኢትዮጵያ ውስጥ በየጊዜው የሚታወጀው ገንዘብ ለመስራት እኮ ነው ይሄን ጉቦ ነው ስለዚህ ይሄንን በዚህ አይነት ነው የፓርላማ አባላትም ሎቢ እየተደረጉ ያለ እየተላጡ ናቸው እንደ ሽንኩርት በየቀኑ ይህ ባይደረግ ሎቢ ባይደረግ ስኳር ባይልስ ኖሮ ይላጥ ነበር እንዴ ለቅንጅት ነው ገባ ቅንጅት ነው መቆም አለበት የእርስ በርስ ልዩነት የሚኖር የታሰሩትን ሰዎች እስር ቤት ያሉትን
የነሱ አጥንት ወጋናል ብሎ መቆም አለበት እንዴ እነዚህ ሰዎች እኮ መውጣት ይችላሉ ነበር ከውጪ መጥቶ ነው አይሉ ሻውል የታሰረው አይደለም ቃል ነው ብሎ ነው መጥቶ የገባው እስር ቤት እንደሚታሰር ያወቀ ይሄ ደግሞ እነዛን እንኳን ሊናቸው መውቀስ ሲገባ መላላጥና ለወያኔ ማጉበደት እኔ ፓርላማው አካባቢ ይቻታውን በሁሉም አካባቢ ይሄ ኮራፕሽን ወደ ወረዳ ወደ ህዝብ እንዳይወርድ አንዳንድ አካባቢዎችን ህዝቦችን አይቻሉ ሆቴል ቤት ሁሉ ኮራፕት የሆነ ያለ አንድ አገር መጥራት አልፈልግም እንደዚህ አይነት አገሮች እንደዚህ እንዳይሆን ሲባል ለሚገለጽና ኮራፕሽን በየወረዳው በየሆቴል ቤት በማለት ይገለጻል ፓርላማው ለተከታተል ሊሰጥም ይችላል ሌላ ነው ይችላል እንደዚህ ተወዳጅ ሰሞኑን ይገለጻል አሁንም ወደዛ ተመለስኩ እንዳትል እንጂ ከወረዳ ጀምሮ ነው ከቀበሌ ጀምሮ እኮ ነው ይሄ ነገር ኢህአዴግን አትንካ እንጂ ከህዝቡም ብላው አስሮ ይበላል ኦነግ ነው ያለ በ40 ሺህ በ50 ሺህ የሚቆጠር ገንዘብ ከነጋዴ ይወስዳል ኦነግ ነው ያለ 225 ሺህ 350 ሺህ በአንድ ሰው ላይ ግብር ይመድባል ይሄ ማለት ምን ማለት ነው አንጣና ትንሽ ከሰጠኝ እኔ አደርግልሃለሁ ነው ሼር ነው እኮ የሚደረገው እና ሼር ነው የሚደረገው ከጉምሩክ ጀምሮ ከሶፍት ፔፐር ጀምሮ በኮራፕሽን ነው የሚሰራው ስለዚህ ይሄ ነገር ኢህአዴግን አትንካው እንጂ የፈለከው ማድረግ ትችላለህ በጀቱንም እንደፈለክ ማድረግ ትችላለህ ማንቀሳቀስ ትችላለህ የኦሮሚያ በጀት ሁሉም ለስራ ነው ያለው ምንድነው የተሰራው ትምህርት ቤቶች እንዴት እንደተሰሩ ፎቶውን ይያለው ተማሪዎች ባዶ ቤት ውስጥ ነው ቁጭ ብለው የሚማሩ መስኮት የለውም በር የለውም መዝጊያ የለውም መቀመጫ የላቸውም ምንድነው የተደረገው መጽሐፍ የለም ለተማሪ እና በጀቶች በኢትዮጵያ በትክክል ተግባራዊ እየሆኑ ነው በየወረዳው ተግባራዊ እየሆኑ ነው እና ዋናው ኮራፕት የሆነ መንግስት ታችኛው ላይ እንዴት ተጠብቃለ ማንን ይቆጣጠራል ወረዳ አስተዳዳሪ ሆነ ጉቦ መብላት ቀርቶ ሰው መግደል ይችላል ኢህአዴግን አትንካገት መለስ መጥፎ ነው ኢህአዴግ መጥፎ ነው ካልክ ያን ቀን ትያዛለህ ያን ቀን አዋጅ ይወጣል እንደ ሙስና ኮሚሽን አዋጅ ያን ቀን እንደኔ አይነቱ ሰው ፈንጂ ወረዳ ውስጥ ገብታል ተብሎ ቤተሰብና አንተን ክትትል ይደረግብሃል ይሄን እስካላደረክ ድረስ የፈለከውን የኮራፕሽን አይነት ሁሉም ነገር ይቻላል መሬት ለማግኘት የምትችለው በዛ አይነት ነው የጉጂ ሰለቸው ጉጂ የሚባለው እንደ ሰውም ተቆጥሮ አያውቅም ኢትዮጵያ አታውቀው አካባቢውን ቦታው ራሱ ወርቁም ብቻ ነው የሚታወቀው ከጉጂ ውስጥ የተማረ ስንት ነው ብትጠይቅ እኔ ቁጥሩን እነግራለሁ አንድ ሰው ተንገዳግዶ እንደምን ኮሚሽነር ሆነዋል ከጉጂ ጉጂ ግን ህይወቱን ሙሉ ይሄን ወርቅ ያመረተ ያፈሰ ለኢትዮጵያ የሚሰጠው እሱ ነው ኢህአዴግን አትንካው እንጂ ደግሞ የፈለከውን ብላ እንዳውም እንድትበላ ይገፋፋል ጉቦ ምክንያቱም ማያዣ ነው እሷን ይዞ ነው የሚነዳ በሪሞት ኮንትሮል ጉቦ የበላው ሚኒስቴር ምንም መናገር አይችልም ካሁን በኋላ አፈ ጉባኤ ምንም ሌላም ኮራፕሽን ውስጥ የገባ ሰው መናገር ስለማይችል አመቺ ነው ለኢህአዴግ የፓርላማ አባላትን በዛ ውስጥ ሊያስገባ ይፈልጋል በዚህ አመት ውስጥ እኮ የሎቢ አይነት ሎቢ ይሉታል እነሱ ሎቢ ማለት በኢህአዴግ ቋንቋ ነው ይሄ ማለት የፓርላማውን አባላትን እንትን የሚያደርጉበት ነው ወደ ራሳቸው የሚያቀላቅሉበት ነው ደጋፊያቸው ሱካር የሚያስልሱበት ነው እነዚህ ምንም የማያውቁ አንዳንዶቹ ደግሞ ሱካር ይልሳሉ ኢህአዴግ የሰጠውን ሱካር እንደዚህ ነክሮ የሚልስ ነው በተለይ ኦሮሞዎች ሌላውም ቅድጅት ይሄንን ማወቅ አለበት የገዛ ሱካሩን የገዛ ሀብቱን በጣቱ ነክቶ ከሚል ኢህአዴግን አስወግዶ ይሄ የኔ ነው ብሎ መጠቀም ይችላል ነበር
በአጭሮቹ ላይ ምናልባት እና ኢዛም የሚገቡ የተወሰኑ ጋዜጠኞች ናቸው። ኢፍቲን ጋዜጣ፣ ሪፖርተር ጋዜጣ፣ አዲስ አድማስ ጋዜጣ፣ ሰንደቅ የሚባል ጋዜጣ እነዚህ ናቸው። እነዚህ ደግሞ በኢትዮጵያ ላይ የሚሰሩ ናቸው። ለወያኔ የተገዙ ናቸው ማለት ነው። ለወያኔ የተገዙማ ቢሆኑ በዛ ጥሩ ነበር። ይሄ ትንሽ ነው። እነዚህ በህዝብ ላይ እየሰሩ ያሉ ናቸው። እየሰሩ ጋዜጣው እኮ የሰለሉትን እንዲያወጡ ወያኔ የመደበው ገንዘብ ማለት ነው። ደህንነት መስሪያ ቤት ሴቶች ጭምር ያሳተፉበት ደህንነት ቀጥታ ተጠሪነታቸው ለጠቅላይ ሚኒስትር የሆኑ የደህንነት አካላት ናቸው። እነዚህ ጋዜጣ አይደሉም እኮ ደህንነት ናቸው ያልኩኝ። ለደህንነት መስሪያ ቤት አይደለም ተጠሪነታቸው ነው ለጠቅላይ ሚኒስትሩ እና ስማቸው የሚታወቅ ነው። ተቆራው ዘራ ለተፈሉ ፕሮግራም ቪኦኤ አለ፣ ጆርናል አለ፣ ቢቢሲ አለ። እነሱ እነማን እነሱ አይገቡም። እንዲያውም ተባረዋል ከግቢ ውስጥ እነ ቪኦኤ ጋዜጠኛ እነ ኑዋሚን ብቅላ አይገቡም፣ ተከልክለዋል። መከልከል ብቻ አይደለም ሰቅላችሁ አምጡ ተብሏል። ወጥታችሁ እና የሚገቡት እነዚህ የኢህአዴግ ሰላዮች ናቸው። የነ እስቲል የነሚኒ ስባቱ የተሾመ የሚባለው የሷባል የሚሰሩት በአንድ አመት ጊዜ ውስጥ ሬዲዮም ተሰጣቸው፣ ቴሌቪዥኑም ተሰጣቸው። ሬዲዮም የሚሰማው የነሱ እና ሚኒስትሩ ከአሜሪካን ተተወለጡ። ስለዚህ ወያኔ ለማድረግ አብሰልትሊ ፓርቲዎችን ለማፍረስ በፓርቲዎች ላይ መስራት ጄኖሳይድ ህዝቦችን ዘር ለማጥፋት እየሰሩ ያሉ ለዓለም ፍርድ ቤት የሚቀርቡ ከኢህአዴግ የበለጠ ወንጀለኞች ናቸው። ፓርቲውን የሚሰልሉ ህዝቡን የሚሰልሉ መጥፎ ኢንፎርሜሽን ለዚህ መንግስት የሚሰጡ እነሱ ናቸው። ሌላውን በሙሉ ጋዜጣ ያዘጉ እነሱ ናቸው። አሁንም እንኳን የተባበሩት መንግስታት የጋዜጠኞች ጉዳይ ኢትዮጵያ መጥቶ ሲጎበኝ እነዚህ ተበደልን የሚሉ ጋዜጠኞችና ጋዜጦች እያሉ የነሚኒ ስባቱ ጋዜጠኞች ናቸው ተሰብስበው የኢትዮጵያ ጋዜጠኛ ሆነው የቀረቡት እና ጋዜጠኛ ብቻ አይደሉም የደህንነት አካላት ናቸው። የሚጽፉትና የሚያቀርቡትም የደህንነት ስራ ነው። ይሄን የኢትዮጵያ ህዝብ ሊያውቀው ይገባል። እነዚህ ጋዜጠኞች የሚያቀርቡት ወንጀል ኢትዮጵያን የሚያፈርስ ዜጎቿን የሚያፋጅ ስራ የሚሰሩ እነዚህ ናቸው። እና ኃይሉ ሻውል እስር ቤት እንዲገቡ ያደረጉ ኦፕኮ እንዲበተን ያደረገ የኛ አባላቶች እንዲደበደቡ የፓርላማ አባላት ያደረጉት በእነዚህ ጋዜጠኞች ደህንነትና ክትትል ነው። ይሄ ነገር ያያለን ማለት ነው። ፓርላማው አንደኛ ፓርላማው ላይ ምስሉ መራል ደላ ሁሉም እንደዛ ነው። እናንተ ተቃዋሚዎቹ የነሱ እዛ መግባት ምንም አይጠቅማችሁ። ጋዜጠኞቹማ እኛን ኢንተርፕሬት ለማድረግ ጭምር ነው የምንናገረው ቀይሮ የሚጽፉ ናቸው። ዶክተር መረራ ጉዲና ተጠይቋል ስለዚህ ጉዳይ ኢንተርቪው ሲጠየቁ ለእናንተ አይነት አልሰጥም ማለት ባጭሩ ነው። እኔ ግብጎን እኔም ብጠይቁኝ ኖሮ ለደህንነት ቃሌን አልሰጥም ነው። ደህንነት የኢትዮጵያ ደህንነት ይሻላል። እነሱ ህግና ቦታም አላቸው። እነዚህ ግን በጠቅላይ ሚኒስትሩ የሚመሩ የት እንደሚሰሩ የት እንደሚውሉ የማይታወቁ መኪና በስውር የተገዛላቸው ናቸው። ቤታችንና አካባቢ መግቢያና መውጫ ያሳጡን ናቸው። ባለፈው በእናንተ የመገናኛ ብዙሃን እንደሰማነው ባለን አካባቢ ህዝቡ የመረጣቸው ተመራጮች አይጠቅሙም ብሎ እንዲያወርድ በወያኔ ግፊት እየተደረገበት ነው የሚል የሰማነው ነበርና ይሄ ትክክል ነው? አዎ ወያኔ አንድ አመት ካየን በኋላ ወይም የተወሰኑ ቦታዎችን ካየን በኋላ የኔ ጠላቶች ናቸው ለኔ አይጠቅሙኝም ወይም ልገዛቸው አልችልም ሱካርም አይለሱም ልገዙም አይችሉም ያላቸውን ላይ ሰርቷል። ከዛ በኦፌደን ውስጥ ወደ 2 ሰዎች እኔና ቱቡልቻ ላይ እንዲፈረም ተደርጓል፣ አስፈርሟል። በኦፕኮ ላይ ወደ 6 ሰዎች ላይ
6 ወይም 8 ሰዎች ላይ እንደዚህ አስፈርሟል በቃል አላስታውስም በትክክል የማውቀው ማለት ነው እና ይሄ ማለት ለኔ ስጋቴ ናቸው የሚለውን ለማስወገድ ነው በመሰረቱ እንዴት እንዳስፈረሙን ጠይቄያለሁ ምርጫ ቦርድም የነሱ ነው በመሰረቱ ይሄንን ማስፈረም የሚገባው ህዝብ ነው ይሄን እንጂ መንግስት አይደለም ማስፈረም የሚገባው እውነተኛው ቢሆን ነው ምርጫ ቦርድ ደግሞ ይሄንን ድምጽ ማሰጠት መቻል ነበረበት ማረጋገጥ መቻል አለበት ተቃዋሚውን በተገኘበት ተመራጩን በተገኘበት ነው ይሄ መደረግ ያለበት ኢህአዴግ ግን ይሄን አይደለም ዝም ብሎ ወረቀቶችን አንዳንድ በያንዳንዱ ቀበሌ ይሄንን አጽፉና አስፈርሙና አምጡዋል ለመረጃ ያህል አንዳንዶቹን ደግሞ አስገድዶ አስፈርሟል ሌላው የተፈረመውን ኮፒ የሰጡኛል የሌለውን ሰው ለምሳሌ እኔ በተወለድኩበት ቀበሌ የሌለው ስሙ የሌለ ማለት ተጽፎ ያልፈረመ ስሙም ተጽፎ ደግሞ እሱ ያልፈረመ አስመስሎ ዝም ብሎ የፈረሙ እንደዚህ አይነት ተሰርቷል ይሄ ምንም አይደለም ኢህአዴግ እኮ የፈለገው ማድረግ ይችላል ባስፈርም እንደዚህ መሸኘት ይችላል ህጉ ላይ አስቀምጧል እኮ አባዱላ ለምሳሌ እገሌ ይውጣልኝ ብሎ ከጻፈ ፓርላማው ያዘካል ፓርላማው እንደሚያዘርክ ደግሞ ጥርጥር የለውም ጠቅላይ ሚኒስትሩም መጻፍ ይችላል ብሏል እሱም ይሄ ሰው ይነሳልኝ ካለ ህዝቡን ማስጨነቅ አያስፈልግም ነበር እኔ ቢሆን ኖሮ ይሄንን ሁሉ ማስተካከለ ምን ፍትህ ሚኒስትሩን ጻፍልኝ ለማለት ይችላል ነው ምንም ችግር የለውም እና ይሄ ለፎርማሊቲ ነው አንዳንዴ ኢህአዴግ ፎርማሊቲ ይጠብቃል በጣም ሲያጣድፉት ነው እና ኢህአዴግ በመሰረቱ የተቃዋሚዎችን ቦክስ አልቻለም ተቃዋሚዎችንም አልቻለም አንድ ሁለተኛ የህዝብንም ድጋፍ አላገኘም ስለዚህ በፈለገ ዳይሬክሽን እኔን ይቃወሙኛል የሚለውን ከማጥፋት ወደ ኋላ አይልም ኢህአዴግ ለህዝቦች ስለ መብቶች ለምሳሌ ይሄን ያልፈረሙ ሰዎች ምን ሲያደርግ እንደነበረ በተጨባጭ ሲያስር እስከዛሬ አንፈርምም ያሉ ፍርድ ቤት እየተመላለሱ ናቸው ግን ዛሬ በ10 ሺህ በላይ የሚቆጠሩ ሰዎች ህፃናቶች ተማሪዎች ፍርድ ቤት እየተመላለሱ ናቸው የቆሰሉ ጭምር እኮ ነው ፍርድ ቤት የሚመላለሱ በጥይት ተደብድቦ የቀሩ ልጆች ናቸው የሚመላለሱት በውሸት እኮ ነው እና አንድ ልጅ ለምሳሌ የወንድም ልጅ ምንድነው የተደረገችው የ15 ዓመት ህፃን ልጅ ናት ፍርድ ቤት ግንቢት ይመላለሳለች ባውኑ ሁለት ፖሊሶችን ተረፈና አባይነ እነዚህ ወጣት ተማሪዎችን የገደሉትን ሌላ ቀን አብቃ ሁለቱንም ደበደበች መሳሪያቸው ቀምታ ራሳቸው ላይ ሆና በድንጋይ ደበደበች ተብሎ ተመሰከረ ይሄን የመሰከሩ ሰዎች 50 ብር ወስደው በእውነት ፍርድ ቤቱ ለቀቀው መንዲላ ያለው ፍርድ ቤት ለቀቀው እቺ ልጅ ፖሊስ እናንተን ሁለቱም በምን ጉልበቷ ነው የደበደበች ፖሊሶቹ አመኑ እንዳልደበደበች ምክንያቱም ሊናቸው አልታዘዛለ ሁለቱ ወንድ ሰዎች የ15 ዓመት ህፃን ደበደበ በጃዙር ግንቢ ላይ ተስቶ ግንቢ ያመላልሷት ይሄን ኢህአዴግ ለዜጎች የሚያዝን አይነት አይደለም ኢህአዴግ የሴቶች ነፍሰ ገዳይ ነው ህፃናቶችን የገደለ እነዚህ ፎቶግራፍ ያስኳቸው ሰዎች ህፃናቶችን ሴት ልጆችን ገሎ ደም የተቃባ ድርጅት ነው ይሄ ኢህአዴግ ስለዚህ ለኢትዮጵያ ህዝብ የሚያዝን ወይም ይሉኝታ ያለው አይደለም እነዚህ ህፃናቶች እንደዚህ አድርጎ እነዚህ ፍቺ ህፃን ልጅ ናት እና ይሄንን የሚያደርግ ነው እንደዚህ ይሄንን የሚያርድ ነው ኢህአዴግ እና ነፍሰ ገዳይ ነው ይሄንን የፓርላማ አባል ነው ይሄ አንጀቱ ሜዳ ላይ የሚታየው የፓርላማ አባል ነው አንጀቱ ሜዳ ላይ ይሄንን አልገደልኩም እኮ ነው የሚለው ኢህአዴግ ታዲያ እኔንም የገደልኩት እቺን ልጅ ብራኔ ዱፌራ ህፃን ልጅ ናት ምንም ድንጋይ ወርወራ ውስጥ የለችም ምንም ለውስጥ የሌለችው ነገር ናት እነዚህም ነው አንገታቸው ተመትተው ደማቸው ፈሶ ያለው
ይሄ ነው በዚህ አይነት እነዚህ የመረጡ ህዝቦች ናቸው ይሄ ህፃን ልጆቹንና ሚስቱ ፊት ነው ተገሎ ከምሽቱ 10 ሰዓት ሜዳ ላይ ገንዘቡ እንዲዘረፍ የተደረገው ከእንቅልፍ ቀስቅሶት ነው የሚገደሉት ስለመረጡኝ ነው ስለዚህ እኔ በነሱ ደም እኔ ደሞዝ የሚበላበት ምንም ነገር የለም ይሄ ነው የሚያንገፈግፈው ይቀሰቅሳል ከእንቅልፍ ያባንናሉ አምጊልቲ የሚል ሰማኛል ዋይ አሁን ወደ ምርጫ እንገባለን የሚላሉ እነዚህ ህፃናቶች ገለን እንደገና ሌላውን ለማስገደል ወደ ምርጫ ሊገባ የሚዘጋጃል ይሄ ማለት ራሱን ታርጌት አድርጎ የሚሄድ ማለት ነው የራሱን ምቾት የራሱን ደሞዝ የራሱን ስልጣን ታርጌት አድርጎ ማለት እኔ የኢትዮጵያ ህዝብ አስተምሮኛል የትም ሀገር የትም ቦታ ከፓርላማው 10 ጊዜ የሚሆነው ደሞዝ መስራት ይችላል ስለዚህ ከሚኒስትሮች የበለጠ ደሞዝ ማግኘት ይችላል ስለዚህ በህዝብ ደም የተጨማለቀው ኢህአዴግ ጋር መቀመጥ አንችልም በኢትዮጵያ ህዝብ ደም ያጨማለቀ ህፃናቶችና ሴቶች ነፍሰ ገዳይ መንግስት ጋር መነጋገር አይችልም ይህን የሚነጋገሩ ራሳቸው ወንጀለኞች ናቸው ይሄ ህዝብ ታዝበኛል የወከለን በሱ ደም ላይ ቶሎሬት አድርጌ መንግስት ጋር እንድኖር አይደለም እንድፋለምለት ስለዚህ ነው እና ኢህአዴግ በኢትዮጵያ ህዝብ እንደዚህ ነው ያደረገው በአዲስ አበባ ህዝብ ላይ እንደዚህ ነው ያደረገው በከተማ ላይ ነው ታንክ የነዳው ዛሬ ይሄን አላደረኩም የሚለው ኢህአዴግ ፖሊሱን ጭምር ነው የደበደበው ኢህአዴግ ስድስቱ ተገደሉ የተባሉት ገዳዮቹ ኢህአዴግ ነው እና አጋዚ የተባለው ነው ገዳዮች ፖሊሶችን ሲደበድቡ አይቻለሁ እኔ ራስ ደስታ ሆስፒታል ጎን አንድ ፖሊስ ጣቢያ አለ በ20 የሚቆጠሩ ታንኮች ይሄዳሉ ፖሊሶቹ ደህንነት ነው የሚጠብቁት በራፋ አትሊስት ቤታቸውን ነው የሚጠብቁት ወርዶ ነው የደበደቡት ይሄ የተደበደበው ፖሊስም ይሰማል እኮ ይሄንን ሚዲያ እኔ የሚጨምርበት ምንም ምክንያት የለኝም እንዲያውም የተደረገውና የተደረገበት ሰው እንዲሰማ ነው የሚፈልገው ለያድግ አይደለም የምናገረው ያን ትክክለኛ ኢንፎርሜሽን እንጂ የራስን ያድግ ላይ ፕሮፓጋንዳ እየሰራ አይደለም ይሄ ገለዋል ይሄ ስቅል ገመዳ ነው ገድላል አንድ ይሄ አዳሙ በቀላ ነው ገለሃል ሚስቱ እርጉዝ ናት አሁን ወልዳ ይሆናል በዚህ ሰዓት ይሄ አዲ ኡመታ ነው ገለሃል አባቱ እግር የለውም ግንቢ ላይ ወስደ ኦነግ ብሎ ተሰቅሎ ነው 105 ኪሎ ነው የሚመዝነው ተሰቅሎ እግሩ አጥንቱ ተፈልፍሎ ወጥቷል ይሄ አንድ እግር የለውም አባት አንድ እግር የለውም ልጅ አንድ እግር የለውም ይሄንን ያደረገው ኢህአዴግ ነው እና አባት እግር የሚያሳጣ ልጅን እግር የሚያሳጣ ነው እንደዚህ አይነት መስዋዕትነት እየከፈል በዚህ መቀጠል አንችልም ነው እንጂ እኔ ኢህአዴግ ላይ ደሞዝ ፍለጋ አይደለም የወጣሁት የዚህ ህዝብ ደም ነው እንዲወጣ ያደረገ የፓርላማ አባል እንደኔ የተመረጠው ነው አንጀቱ ሜዳ ላይ የተበተነው ይሄንን የሚከድ ነው አና ጎመዝ ይሄንን አይታለች ይሄን ኮፒ ያላት ለዚህ ነው የምትጮህ የአውሮፓ ፓርላማ የሚጮህ ይሄንን ነው አሜሪካኖች ዝም ነው ያሉት ይሄንን ይዤ ነው እኔ ለዓለም ፓርላማ ለአውሮፓ ፓርላማ መግለጽ የሚፈልገው ይሄን ዶክመንት ይዤ ነው ምንም ጭማሪ የሌለውበት ነው እና ይሄንን አድርጓል ኢህአዴግ ይሄንን ለአሜሪካ ዋይት ሃውስ መግለጽ የፈለኩት ይሄንን ነው እንጂ ወይም ስኒከር ፍለጋ አይደለም አሜሪካ የሚሄደው ወይም አውሮፓ የሚሄደው ቀይ መስቀል ሂማን ራይትስ ዎች ይሄንን አያውቅም ኢትዮጵያ ውስጥ መደረጉን አያውቅም ይሄንን እንዲያገኙ ፈልጋለሁ የዓለም ህብረተሰብ በዚህ ላይ ሊረዳኝ ይገባል የኢትዮጵያ ግፍ የሚፈጸመው የዓለም ህብረተሰብ እንዲረዳ ነው የምፈልገው የወጣሁት እንጂ ደሞዝ ፍለጋ እድገት ፍለጋ ወይም ስልጣን ፍለጋ የወጣው እና ይሄንን ነውና በኢትዮጵያ ውስጥ የተሰራው በሲቪል እዚህ ውስጥም አሉ የቆሰሉ ልጆች አሉ የሞቱ ልጆች አሉ
ነው